እኔ ከእሷ አንድ ሳንቲም አልፈልግም። እንደው እኔ በመልካምነት ነው ያደረኩት። በመልካም ታውቂያለሽ። በቃ እኔ አንድ ሳንቲም አልፈልግም። እሺ ሰምተሻል አይደል? አንቺ እኔ አንድ ሳንቲም አልፈልግም። እኔ ምንም እኔ ችግር እንጂ መቀጠል አትፈልጊም። ውለታው አስሮሽ ነው። ይኸው በ6300 ህዝብ ፊት 5 አልፈልግም ብሏል። ውለታው አስሮሽ ከሆነ እስከዛሬ ለአንቺ ያወጣው ወጪ እቃማሽን ያሰራልሽ ምናምን እሱ ሼም ይዞሽ እሱ አስሮሽ ከሆነ 5 አልፈልግም ብሏል። ነፃነት ያልሽ አቡዬ መውደድ እወደዋለሁ፣ አፈቅረዋለሁ። ግን እሱ በሚጓዝበት እኔን ሊያስኬደኝ በሚፈልገው መልኩ ከቀጠልኩኝ እኔ ራሴ ማግኘት አልችልም። ራሴ መሆን ማለት እኔ ምን አረጋለሁ ብዬ ቃል ይገባልሻ። እኔ ምንም አላረግም፣ እንደውም ምንም አላረግም። በራስሽ እንድትቆሚ ጠንካራ እንድትሆኝ ነው ማድረግ። ከፈለግሽም በእህትነት በወንድምነት ብቻ ይሉ ለቃልሽም ከጎንሽ ሆናሉ። የሆነ ሰዓት አለው ልልሽ ይችላል። እንዴት ነው ወንድሜ? እኔ ከዛ ውጪ እኔ ከአንቺ ምንም ላረግኩት ነገር እኔ ሳንቲም አልጠይቅም። ይቅርታ አድርጊልኝ። ይኸው እኔ ሳንቲም ብዬ አይደለም እዚህ ጋር አንቺን ያሰርኩሽ። አንቺም ደግሞ በውለታ እዚህ ጋር ታስረሽ እኔ እዚህ ጋር ሀይምሮ አንተም በእኔ ቦታ ብትሆን ሊከብድክ የሚችል ነገር አለ። የሰው ውለታ በጣም ከባድ ነው። ፍቅረኛዬም ብትሆን ኖርማሊ ምንም ሳታደርግልኝ በቃ እንደዚህ ስለጎዳኝ አልፈልግም ማለት አልፈልግም ማለት ከባድ ነው። ለሌላ ሰው ላይ ከብድ ይችላል። ለእኔ ግን ከብዶኛል። ለዛ ነው ሀቢባ አንድ ፍቅረኛሽ ሲወድሽ ነው አይደል የሚያደርግልሽ? ትክክል። ሴት እኔም ስለመወዳት ነው ያደረኩላት አይደል? እኔ ደግሞ የአበሻ ወንድ ደግሞ በቀላሉ ገንዘቡን አይሰጥም አባቴ። እኔ እዚህ ጋር 10 ሳንቲም አልጠይቃትም አልኩሽ እኮ። በቀላሉ ገንዘቡን አያወጣም አይደማውም። እና የእውነት ከወደደ ብቻ ነው የአበሻ ወንድ ገንዘቡን የሚያወጣው። ዝም ብሎ ላገኛት ለፍቶ ያመጣውን ገንዘብ አይሰጥም። ስለዚህ የስ ትወዳታለህ፣ እንደምትወዳት ምንም አይነት ጥርጥር የለም። ግን በጣም ኮንትሮል ታረጋታለህ፣ በጣም ትቆጣጠራታለህ። ኮንትሮሉ ማርቆስዬ አንተ ፊት ለፊት የምትናገረው እኔም እንዳንተ ፊት ለፊት ነው የምናገረው። ልክ እንደ ድሮ እንደ ቅድመ ሀያቶቻችን ሴት ልጅ የምትኖርበት ዘመን ነው ዛሬ እሷ እየኖርች ያለችው። ስልኳን ተቆጣጥረ ስታገኛት ቲክቶክ ላይቭ ተጠቃሚ ነበረች። አሁን ግን ቲክቶክ ላይቭ አትጠቀም። ቪዲዮቿ እንዳለ ተደልተው አካውንቷ ተደልቶ በአዲስ አካውንት ነው ያለችው። ስክሮል ብቻ ነው የምታደርገው። እሱም ተቆጣጥረካት። ስክሮል እኮ የምታደርገውን ራሱ እዚህም እዛም ስክሮል ስታደርጊ እየተባለች። ኧረ ሀቢባ እኔ ስለ ቲክታክ አሁን ቲክታክ እንደዚህ አፖችን ከተነተንን እኮ እኔ ብጠይቃት እኮ ዋትሳፕ ወይ ኢሞ ከሆነ ነው እንጂ እኮ ኦንላይን ሰዓት እንጂ ቲክታክ ጊዜም ኖሮኝ ገብቼ እኮ አላያትም። ቲክቶክ የመፖሰት መብት አላት፣ ቪዲዮ የመፖሰት መብት አላት። እኔ ይኸውልሽ ብትፖስተውን እኮ እኔ አሉኝ ቪዲዮች እኮ በውስጥ ምልክልሽ እኮ ሊደብርሽ ይችላል። አንቺ በኔ ቦታ ስትሆኝ ማለት ያ ኖ ጥያቄ ማርቆስ፣ እሷ ቲክቶክ ቪዲዮ ልክ እንደኔ የመፖሰት መብት አላት ወይ? እኔ አሁንም ትፖስት ስለ እውነት ትፖስት አሁንም ትፖስት አትፖስት መብት የላት ነው። ፖስታ እኮ አይተነዋል እኮ አልኩሽ እኮ ፖስታ አይተነው እኮ ምን መጣ ፖስታ። እኔ ምንም ላይ የምችለው ነገር የለም። የሚጻፍላት ኮሜንት ያው ወንድ ነው የሚጽፍላት፣ ሌላ ማን ምንድን ነው የሚጽፍላት? ንገረኝ። እኛ ምንቃወማለን። አላውቅም። ያው ጠይቂያት። እሷ ልጅ ፖስት ምንድን ነው የሚጽፉልሽ ኮሜንት? ወንዶች ቪዲዮ ስትፖስቺ እውነቱን ተናገሪ። አረ እኔ እንደውም ያኔ በፊት ሲንግል ሆኜ ነበር የሚጽፉልኝ ማለት ነው። መቼም አንድ ሁለት ኤግዛምፕል መስማት ማሪ እንደዚህ እንትን አሸንጉሊቶቹ ለአንቺ የሚሰጡሽ አሸንጉሊቶች የሉም? እነዚህ እንትኖቹ እነሱን ወንድ ከጻፈ የወንድ ሴትም ልትሆን ትችላል። የወንድ ፕሮፋይል አድርጋ ከተጻፈ እንዴት ፍቅረኛ ላላት ሴት እንደዚህ አይነት እንትን ልብም ከተሰጠሽ እንዴት ፍቅረኛ ላላት ሴት ካደኔ እኮ ፖስቼ ኮሜንት ላይሰጠኝ ነው ላይክ ላይ እይታ ራሱ ብዙ ካለው ይሄኔ ብዙ ሰው ጋር ደርሷል ይለኛል። ታዲያ የሚፖስተው ለምንድን ነው? ኧረ እኔ ችግር የለውም። ለማንኛውም አቢባ እኔ ማለት እንደ ፍቅረኛ ብትፖስት ችግር የለብኝም። እኔ ፖስትኩኝ ነግሬሻለሁ። በፊት እንኳን ከሱ ጋር ፍቅረኛ ያለው ሳይሆን እሱንም ስፖስት ፍቅረኛ የሚፈልግ ሰው ታውቂያለሽ።
እንደዚህ አይነት አፖሳሰት ስለሆነ ለምን ማንም ይጽፍላታል እኮ ፍቅረኛ እስኪ እኔ ወጣ ያለ ቪዲዮ አንቺ የምትፈልጊው እኔ ችግር የለብኝም። ይኸውልሽ ጊዜ ሰዓት እየሄደ ነው። ይኸውልሽ እኔ በመልካምነት የመጣሁት የምትፈልገው በቃ አይ ኖ ብዙ ዲቴል ውስጥ ጋዘር ማድረግ አይጠበቅብንም፣ መዘርዘር የምትፈልገውን ነገር ጠይቂያትና አውልዱ ሴት። እሺ የምትፈልጊው ምንድን ነው ማሪ? አይውልዱ እኔ የምፈልገው ነፃነቴን ነው። እኔ እና እሱ ብንለያይ እንኳን እዚህ ጋር አብቅቶ የኔ እና እሱ ብንለያይ እንኳን ከኋላ ተመልሶ ላይወቅሰኝ ከኋላ ተመልሶ እኔ እና እሱ ብዙ ነገር አሳልፈናል። ኦኬ እናውራ ከተባለ አንዴ ይቅርታ ከተለያያችሁ የት አግኝቶ ይወቅስሻል? ይኸውልሽ ሀውዬ አንዳንድ ሰዎች በፍቅር አብረሽ ታሳልፊ እና ብዙ መልካምነትም ብዙ ነገር ታሳልፊ እና ከተለያየሽ በኋላ ብዙ ነገሮችን ለማውጣት የሚሞክሩ አሉ። በብዙ ነገር ሊያሳቅቁሽ ሚዲያ ላይ ሲያዩሽ በብዙ ነገር ሊያሳቅቁሽ የሚፈልጉ አሉ። ስለዚህ ምን ይዞብሻል? እኔ እና እሱ ለምሳሌ ስናወራ እኔ ራቁቴን ላልክለት እችላለሁ፣ ግን ስናወራ ብዙ ሰውነት የተገላለጠ ነገር እሱ ጋር ሊኖር ይችላል። አምኜው ተገላለጭ ምናምን ከሱ ነገር እኔ በእናትሽ ሀቢባ እንደዚህ አይነት ነገር የሚመጥንኝም ሰው አይደለሁም። ፕሊዝ ስታፕ በቃ እኔ በቃ ያንን ነገር እንደዚህ አይነት ነገር ቢፖሰት ኖርማል ነው። አንቺ ከሌላው የተለየ ምንም አልያሽም። ኔቨር ስትረስ ዩርሰልፍ። ለዚህ ከቅድም ጀምሮ እንባ የሚተናነቅሽ የምታለቅሽው የተጨነቅሽው አሁን ለዚህ ነው። እኔ ገባኝ። ምንም ነገር ብዙ ነገር ተናገረች እኮ አንዴ ገንዘብ ብሎ ይጠይቀኛል፣ አንዴ ምናምን ዋት ፖይንት እኔ ሊገባኝ አልቻለም። አንድ ሰው እኮ አላማ ሊኖረው ይገባል። ትፈልግ ይሆነ ገብቶሻል እኮ እኔና አንተ ብንለያይ ምንም አይነት ነገር በእኔ ላይ ላታደርግ እየሰራሁኝ የገንዘቡን እየሰራሁ እከፍላለሁ። አልፈልግም ብሏል። ማሬ እሱን አልፈልግም ብሏል። አንቺ ያወጣውን ገንዘብ ምንም ይኸውልሽ